በኤርትራ ጉዳይ አዲስ አበባ ላይ ተመከረ። በኤርትራ ጉዳይ አዲስ አበባ ላይ ተመከረ መሆኑ ታወቀ። ስብሰባው በዚሁ ሰሞን የተካሄደ ነው። ምክሩን ያካሄዱት በዓለም አቀፍ ደረጃ ኤርትራን መንግስት እየታገሉ ያሉት ብርጌድና አህመዱ የተባሉት አመራሮች መሆኑን የኢንሳይድ አፍሪካ ዘገባ አመልክቷል። ከተለያዩ ሀገራት የተሰባሰበው የእንቅስቃሴው መሪዎች ያካሄዱት ስብሰባ መሆኑም ታውቋል። በኢትዮጵያና የኤርትራ መንግስታት መካከል ግንኙነት መሻከራቸውን ተከትሎ ከቅርብ ጊዜያት ወዲህ ከረር ያሉ የቃላት ጦርነቶችም ይስተዋላሉ። ይኸው በአዲስ አበባ የተካሄደው የብርጌድና አህመዱ አባላት ስብሰባ ምን አጀንዳ ይዞ እንደመከረና ምን አይነት ውሳኔዎች እንዳሳለፈ ግን ዘገባው ያለው ነገር የለም። ስብሰባው በዝግ የተካሄደ መሆኑም ታውቋል። ብርጌድና አህመዱ የፕሬዝዳንት ኢሳያስን መንግስት ለመጣል ዓለም አቀፍ እንቅስቃሴ እያደረገ ያለ የኤርትራ ዲያስፖራዎች ስብስብ ነው። አባላቱ ቀደም ያለው እንቅስቃሴው በአውሮፓና በሰሜን አሜሪካ ሲሆን ከተወሰኑ ጊዜያት ወዲህ ግን በኢትዮጵያም ጭምር እንቅስቃሴ እያደረጉ መሆኑን የሚያመለክቱ መረጃዎች እየወጡ ነው። በኤርትራ መንግስት በኩል ከህወሓትና ከህወሓት ወታደራዊ አመራሮች ጋር ግንኙነቶች ተጀምረዋል በሚል የሚሰሙ መረጃዎች አሉ። ብርጌድና አህመዱ የተባሉ ዓለም አቀፍ እንቅስቃሴውን ከፊት ሆነው ከሚመሩ ግለሰቦች አንዱ መሆናቸውን የተናገሩትና በአንድ ወቅት ከቢቢሲ ጋር ቆይታ ያደረጉት አቶ በየነ ገብረ እግዚአብሔር እንቅስቃሴው በአዲስ አበባ ቢሮ የከፈተ መሆኑን የተናገሩ መሆኑ የሚታወስ ነው። የአዲስ አበባው ጽህፈት ቤት ተበታትኖ ለቆየው የብርጌድና አህመዱ እንቅስቃሴ አንድ መገናኛ ማዕከል ይሆናልም ሲሉ ነበር አመራሩ ከቢቢሲ አማርኛው ድረገጽ ጋር በነበራቸው ቆይታ የተናገሩት። ኃላፊው አክለውም በቀጣይ ወታደራዊ ማዕከሎች ሲቋቋሙ የአዲስ አበባው ቢሮ ማዕከላዊ ጽህፈት ቤት ሆኖ እንዲያገለግል ይደረጋል ሲሉም ተናግረዋል። የብርጌድና አህመዱ የዲፕሎማሲ ክፍል ኃላፊ የሆኑት አቶ በየነ ገብረ እግዚአብሔር ከዚህ ቀደም በምዕራባውያን ሀገራት ሲከናወን የነበረው የተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩንም አክለው ለቢቢሲ ተናግረዋል። ብርጌድና አህመዱ ካለፉት 3 ዓመታት ወዲህ በተለይም በምዕራባውያንና መካከለኛው ምስራቅ ሀገራት እየተስፋፋና ትኩረት እየሳበ የመጣ ኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎች በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል መጠሪያው ይታወቃል። የብርጌድና አህመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸውን ክብረ በዓሎችና ዝግጅቶች በማወክ ነው። እንቅስቃሴው ለፕሬዝዳንት ኢሳያስ መንግስት የሚላከው የዲያስፖራ ገንዘብ ቀሪ እንዲሆን ከፍተኛ ትግል ሲያደርግም ይታያል። በዚህም በፕሬዝዳንት ኢሳያስ መንግስት ደጋፊዎችና የብርጌድና አህመዱ አባላት መካከል በየሀገሩ ከባድ ረብሻዎች ሲታዩም ነበር። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድን እና ስዊዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገራት ናቸው። በእነዚህ ረብሻዎች ወቅት የመንግስት ደጋፊ በሆኑና በተቃዋሚ ኤርትራውያን መካከል በሚፈጠሩ ግጭቶች ምክንያት በተደጋጋሚ የጸጥታ ኃይሎችን ጨምሮ በሰዎች ላይ ጉዳት ደርሷል። አንዳንዶቹ እንቅስቃሴዎችም ጉዳት አድርሰዋል በሚል በአንዳንድ አውሮፓ ሀገራት እስከ ክስ ያመሩበት ሁኔታም አለ። በቀጣይ መረጃ ታዬ ደንደዓ ታሰሩ። የቀድሞ የሰላም